ጦርነት ትክክለኛ ሆኖ ስላላመንኩበት ከዛ እንደገና ወደ ኤርትራ ከመጣሁ ጊዜ ጀምሬ ማለት ነው የደረሰብኝ ችግርም የለም። ካልጠበቅኩት በላይ ነበር ያው ተቀብለን እስካሁን ድረስ በማስተናገድ ላይ ያሉት እና የደረሰብኝ ችግርም የለም በራሴ በኩል በሌሎችም ላይም የደረሰብኝ ችግር የለም ማለት ነው። እና እዚህ ከመጣሁ በኋላ ደግሞ ከዚህ በፊት ተጨቆነን እና ተበድለን ከስርዓቱ አኳያ በዛ ስር ቆይተን እንትን ካልን በኋላ ያው ትክክለኛ ተናግረን ያው የኖርን ነው። ከዚህ በፊት በደርግ ጊዜ የደርግ ሰራዊት ነበርኩ። ከዛ እንደገና ደርግ ተቀጠርኩት በ76 ዓመት ማለት ነው። ተቀጥሬ በዛ እንደገና እዚህ ኤርትራ መጣሁ። ኤርትራ እንግዲህ 12 ዓመት ቆይቻለሁ እዚህ ውስጥ። ከዛም በኋላ ናዶ ሲደመሰስ ናቅፈላ ነበር ጦርቼ ከዛ ተማረኩ። ከተማረኩ በኋላ ምንም ያው የደረሰብኝ ችግር አልነበረም። እንግዲህ ህዝባዊ ግንባር ስር ነበር የቆየው። ከዛ የሚያስፈልገኝ ነገር አድርጎልኝ የኤርትራ መንግስት ደርግ ከጠፋ በኋላ ማለት ነው አዎ ሸኝታ አድርጎልኝ የኢትዮጵያ ልጆች ከወደቁበት እንደገና ሸጥ ሰብስቦ በዛን ሰዓት አንተ ዘምለኝ ነገር አለ በጊዜው የነበረው የኛ መንግስት ምንም መካኛ የለም ካዲዎች ካልሆኑ በስተቀር ብሎ ኪዶን እንደነበረ በዛን ሰዓት እና በዛን ሰዓት የነበረው የደርግ መንግስት ማለት ነው። የደርግ መንግስት አዎ በዛን ሰዓት የነበረው እንግዲህ ደርግ ሰራዊት ከ90 ሺህ የሚሆን ነው የነበረው ማለት ብዛቱ። በዛን ሰዓት እንግዲህ ያው የኤርትራ መንግስት የኛ መንግስት ደግሞ እንደ ካደንም ያው አልካደንም የሚያስፈልጊ የሆኑትን ነገር እያደረገልን ወላ ካለባበስ ጀምሮ እንደገና እስከ እንትን ድረስ በራሱ መኪና አጓጉዞን ወስዶ ለወያኔ መንግስት ነበር የሰጠን። የኤርትራ መንግስት አዎ። እና ለወያኔ መንግስት ከሰጠን በኋላ አዲግራት ባለ የሆነ ቦታ አለ እዛ አሁን እዛ የሆነ ትምህርት ቤት አለ እዛ አራገፈን። በዛን ሰዓት ከኛ ጋር ተጭኖ ነበረ የሚያስፈልግ የተለያዩ ኦፕሬሽን ነበረ። አንዱ የኤርትራ መንግስት ከኛ ጋር እንትን ያደረገልን እየበላን እና እየጠጣን ምንም ችግር ሳይደርስብን ቀጥታ ወደ ኢትዮጵያ ምድር ገባን። ወደ ኢትዮጵያ ምድር ከገባን በኋላ ደግሞ ወያኔ እንግዲህ አንዳንድ አላስፈላጊ የሆኑ ጥያቄዎች ነበር እንትን ያደረገበት እና እኛ ደግሞ በሰው ሀገር ሄደን እንኳን እንደዚህ ችግር ሳይደርስብን የሚያስፈልገን ነገር ለምሳሌ ለሲጋራ እንኳን ይሆናቸዋል ብሎ 100 ብር አስመራ ተሰሩም ተናል እዛ ተሰጠን። የሚያስፈልገን ልብስም ሰጠንና ከዛም በኋላ በራሱ መኪና እንደገና የራሱን ድሬሽን ቀለብ የመሳሰሉት ነገር እንትን ካደረገልን በኋላ ለወያኔ መንግስት ያስረክበን። የወያኔ መንግስት እንግዲህ በዛን ሰዓት ምን ትላንትና በታንክ ሲጨፈልቅ ቆይታቸው ነው የመጣቸው። ምን ለየትኛ እንትን ሄደ ነው እስከ በቃ እኛም ማመናጨቅ በአጠቃላይ ትራንስፖርት አቅርቡልን እና እኛ ይህን ሁሉ አንፈልግም ትራንስፖርት አቅርቡልን እና ከዛም በኋላ ወደ ሀገራችን እንገባለን ብለን እንትን ስንል አይ ደርግ እንግዲህ ጭኖ ንብረት ነዳጅን ጭኖ እንትን ስለተሻገረ ምንም በባዶ መሬት ላይ ነው መጣ ነው ምንም የምናደርግላችሁ ነገር የለም ማለት በአጠቃላይ በረሃብ እንደገና ተቅማጥ በተለያዩ በሽታ ለምሳሌ አዲግራት አካባቢ ብዙ ለምሳሌ ሰው ጓደኞቼ ነበሩ ከዚህ በሰላም ሄደው ማለት ነው ትራውንስ አሁን በዛን ሰዓት የቀረም ደግሞ እዛው ኤርትራ መንግስት ሰጠን ገንዘብ ኪሳችን ላይ ስለነበረ በዛ ገንዘብ እንደገና መኪና ተፈናጥረን ከአዲግራት እስከ መቀሌ ተሳፍረን ከዛ እንደገና እስከ አዲስ አበባ ተሳፈርንና አዲስ አበባ ደረስን። አዲስ አበባ ከደረስን በኋላ በመጨረሻ ላይ ያው ግማሹ ቤተሰብን ማገኘ የኔ ደግሞ ሻሸመኔ ስለነበር በዛ ታጠቅቀው ሰፈር የሚሉት እንትን አለ እዛ አካባቢ በቀን አንድ መርማራታ በሶ ለሙሉ ቀን ማለት ነው ጠዋት ምሳ ለእራት እያደረገ በቃ እንትን ሲያደርግብን እዛም በቃ የተለያየ ችግር ሲባባስ ከዛ እንደገና በዛው ተሳፍረን ወደ እስከ ሀገራችን ድረስ ገባን።
እና ያ በዚህ እንዳለ በመጨረሻ ላይ አሁን የድንበሩ ግጭት ሲፈጠር ቀደም ሲል የነበረው የጦር አባላት እና ጥሪ ስለተደረገላችሁ የ7 ዓመት ደሞዝ ከፍላችኋለሁ እና ከኔ ጋር ተሰለፈዋል። አሁን በመጨረሻ ላይ ያም ግን በሆዳችን ውስጥ እያለ መጨረሻኛ ያ የ7 ዓመት ደሞዝ የሚከፍል ከሆነ ከመለኳያ መጣን። አሁን ስንመጣ ከድል በኋላ አለ እና ስለዚህ በአጠቃላይ ከዚህ በፊት ደግሞ አንድ የሆነ ችግር ከተፈጠረ መኪናም ከተዘረፈ የተለያየ አንዳንድ ችግር እንትኑ ካለ የደርግ ሰራዊት ነው የሚዘርፈው፣ የደርግ ሰራዊት ነው የሚበጣበጠው፣ የደርግ ሰራዊት ነው እያለ ልክ እንደ ሶስተኛ ዜጋ ሲያደርገን ነበር። በተወለድንበት ሀገር ልክ እንደ ሶስተኛ ዜጋ ሆነን ነበር ስንኖር ነበር ነው። በመጨረሻ ላይ ግን ልክ አሁን ማር ቀብቶ እና ወደ ነበራችሁበት ስራ እንድትመለሱ ብሎ አሁን ሰራዊቱ እንደገና በተለያየ እንትን እየቀሰቀሰ ነበር የበዛ ታደርገ ነበር እና ስለዚህ ይሄ ነገር ደግሞ ከወዳችንም ያው አልወጣም። ያው አለ እያንዳንዱ ለምሳሌ የቀድሞ ጦር አባላት ነበረ። ይህን ጉዳይ ደግሞ ከወዲሁ በልቡ ውስጥ አለ እና ሌላ ደግሞ ወያኔዎች አሁን ለምሳሌ ትዝ የሚለኝ አንድ ጊዜ አዲስ አበባ ለገሃር ላይ የኢትዮጵያን ሰንደቅ ዓላማ ይዛ ስትመራ የነበረ ሴት ነች እና በባንዲራ የተነሳ ነው ሰላማዊ ሰልፍ የተደረገች። ስለዚህ እንዴት ባንዲራችን ጨርቅ እንዴት ይባላል ከሚል አኳያ ሰላማዊ ሰልፍ ሲያደርጉ የዩኒቨርሲቲ ተማሪዎች ወያኔዎች በብሬን እንዳሉ አጫሏቸው እና ብዙ ሰው ነበር የሞተው። ስለዚህ የኢትዮጵያን ሕዝብ በአጠቃላይ 7 ዓመት ሙሉ ልማት ላይ ነው የነበርኩ፣ ልማት ሲያለማ ነበርኩ፣ እንዲህ ሲያደርግ ነበርኩ ስል ነው ቆየው። ግን እሱ ሲያለማ የነበረውንም ልማት እኛ አላየንም። ግን የኢትዮጵያን ሕዝብ በጥይት ነው ሲያጸዳና ሲያለማ ነበር። የኢትዮጵያን ሕዝብ ልክ እንደ ታርጌት አድርጎ ሲገልና ስራሽን በአጠቃላይ በቃ በሆነና ባልሆነ ነገር እና ስለዚህ ደግሞ እሱ ለአንድ ብሔር የቆመ መንግስት እንጂ ስለ እውነት ለኢትዮጵያ መንግስት የቆመ መንግስት አይደለም ብለን ነው በሱ ላይ እኛ እንትን የወሰንነው። ይህም ሆኖ ሳለ በመጨረሻ ላይ የተለያዩ ፋብሪካ ከተለያዩ አገር ለምሳሌ የነቃቀሌ ከጎንደር ከባህር ዳር ነቃቅሎ አምቶ ለምሳሌ በትግራይ ውስጥ ነው የተከለው እና የተለያዩት የህዝብ መናሪያ ለምሳሌ ህዝብ መናሪያ የነበረውን ሽጧል። አሁን ለምሳሌ ሻሸመኔ አካባቢ ያለ አንድ የእርሻ ሰብል ድርጅት የነበረበት እንደገና የህዝብ መናኸሪያ የተለያዩ ፋብሪካዎች ሽጧል እና ንብረቱንም የገዛው አለሙድን ነው። ለሱ ነው የሚሸጥለት። የሱ አጃካሚ የነበረ እሱ ነው። ለሱ ነው በአጠቃላይ ያለውን ጠቅላላ እንትን አደረገ። የቀራውን ደግሞ ወደ ትግራይ ነው አጓጓዘ። የተለያዩ የለም ነበር። አሁን ለምሳሌ ትዝ ይለኛል በ86 አካባቢ ነው ወሩን ባላስታውስም ከ80 እስከ 100 በላይ የሚሆን ሌሊት አስገብቶ ኢራቅ ስለገባ በኢትዮጵያ ውስጥ ከ2 ሰዓት ጀምሮ ማንኛውም የከተማ ነዋሪ ወደ ውጪ እንዳይወጣ እና ጥበቃ ስለሚደረግ ብሎ እንደገና ህዝቡ እንዳይወጣ አደረጉና ጥበቃ በራሱ ሰራዊት ጥበቃ ካደረገበት በኋላ መኪኖቹ ከየት እንደወጡ እኔ እንጃ ቀጥታ ገቡ። አሁን ከገቡ በኋላ እኛ በዛን ሰዓት አንድ መልካውዳ የምትባል የሆነ ቦታ አለች። እዛ ቦታ ላይ ሆነን አሁን እንመለከታለን። የወያኔ ሰራዊት ከካምፕ ወጥቶ ቱታ ለብሶ ያንን ይሄ ሌሊቱን ሙሉ ሲጭኑ ከቆዩ በኋላ ልክ ወደ 11 ሰዓት አካባቢ መኪና ቀጥታ ጉዞውን ጀመረ ወደ ትግራይ እና ስለዚህ በዚህ አይነት ሁኔታ ነበር ኢትዮጵያን ስበዛብዝና እያጭበረበረ የቆየ እና ይሄንን ነው እሱ ይህንን ታሪክ ሁሉ ሸፋፍነው እና እንትን አድርጎ ረግጦ ዛሬ አንዴ ምጽዋን ይዛለሁ፣ አንዴ አሰብን ይዛለሁ፣ አንዴ በወደብ ውስጥ ያለ ንብረት አለ ምናምን የሚለው ሁኔታ ለኛም እንኳን ለኛ ለተሰሚ ራሱ በጣም የሚያደነጋገር ጉዳይ ስለሆነ እኛም ደግሞ ያው የሱ ጦረኝነት ምናልባት ሌላ ነገር የፈለገ ነገር ካልሆነ በስተቀር እና እጅግ በጣም የሚያሳዝን እና የሚያሳዝን ጉዳይ ነው። ጦርነቱ እናንተ ምን እንደሆነ አታውቁም ነበር? ለምሳሌ አሁን አንተ ጦር ውስጥ ነበር ቀደም ብለህ፣ ስለዚህ የጦሩን ስልትና ባህሉን ታውቀዋለህ እና ወደ ጦር ሜዳ ስትሄዱ ምክንያት አለው የት እንደምትሄዱ ብያምናለሁ። እዛ ወደዛ ወደ ባድማ ወይንም ባድማ የትኛው ትክክል እንደሆነ ይቅርታ ልኝ አላውቀውም። አጠራሩ ባድማ ነው የሚለው። ወደዛ እንደምትሄዱ አታውቁም ነበር? የት ትሄዳላችሁ ተብለው ነው ስትነሱ መነሻችሁ ወዴት ነው? እንግዲህ መጀመሪያ
ተወረን ሻቢያ ወረረን አለ። ሻቢያ እኛን ወረረን እና ስለዚህ የሻቢያን የወረረን የወረራ ጥቃት ለመከላከል የኢትዮጵያ ህዝብ መነሳት አለበት አለና ህዝቡን ቀሰቀሰ። እና ህዝብም የኢትዮጵያ ህዝብ እንግዲህ ያው ለምሳሌ የኢትዮጵያ ህዝብ መወከል አይችልም፣ እሱ የኢትዮጵያን ህዝብ መወከል አይችልም። እና ከሱ የሱ ቁንጮዎች አሉ። ለምሳሌ ከቀበሌ ጀምሮ እንደ መረብ ጠላልፎ እስከ ክፍለ ሀገር ድረስ ለምሳሌ ያስቀመጣቸው የሱ ብሔሮች ናቸው። በቀበሌም ለምሳሌ የሱ ብሔር ነው፣ በወረዳም በአውራጃም በክፍለ ሀገርም የሱ ቁንጮ ነው በአጠቃላይ ያለው። ስለዚህ እነዛ በቃ ህዝብ ውስጥ ገብቶ እንዲቀሰቅሱና ህዝቡን እንዲያስተባብሩ ቅስቀሳ ካደረገ በኋላ አሁን ሰራዊቱ እንግዲህ ወደ የመሰልጠኛ እንዲገባ አደረገ ነው። እዛ ካደረገ በኋላ የሆነ ፖለቲካ ሲያስተምር ነበር። ባድሜ እኛ ናት እና ሻቢያ ወሮናል። ስለዚህ የሻቢያን ጥቃት ለመከላከል ውጊያ እናደርጋለን የሚል ነበር። በመጨረሻ ላይ ደግሞ ከመሰልጠኛ ከወጣን በኋላ አሁን ምንድነው ያለ ውጊያ ከመጀመሩ በፊት እኛ ቀጥታ አስመራን እንይዛለን እና ምጽዋን እንይዛለን እንደገና ውጊያ እናደርጋለን እና ውጊያችን ይቀጥላል የሚል ለሰራዊቱ እየቀሰቀሰ ነበር። አሁን ለምሳሌ ትዝ ይለኛል በሰራዊቱ ውስጥ አንዳንድ የሆነ ጥያቄ ተነስቶ ነበር በዛን ሰዓት። ታዲያ እኛ ባድሜ የኛ ለባድሜ የምንዋጋ ከሆነ ወደ አስመራስ ወደ ሰው አገር ምን ለማድረግ እንገባለን አሁን ብሎ ለምሳሌ ሲጠይቁ አሁን ከክፍለ ጦር ጀምሮ እስከ ብርጌድ እስከ ሻለቃ ድረስ በአመራር ደረጃ ያሉት እንግዲህ ያው ትግሬዎች ብቻ ናቸው በአጠቃላይ ማለት እችላለሁ። እና ቁልፍ ቦታም ያዙ የነሱ ናቸው። ቢቁልም ቤካ በዳንዳንዶ አማርኛ እንደዛ የኔ ነው ቅናት ሸምርታለ ጣት መፋለም እንዳለብን ይህን ጥሪ እንድታስተላልፍልኝ። ሌላው እንደገና እዛ ባሉበት ሰዓት አሁን እዛ ባሉበት ህይወት ማለት ነው የወያኔው መንግስት ሰላምን የማይፈልግ ስለሆነ እንደገና ብዙ ኢትዮጵያውያን ወጣቶች ለዳግም ጦርነትና ለዳግም መልቂት ሊጋብዝ የተነሳ ኃይል ስለሆነ ሰላም ወዳድ ኃይሎችና የፖለቲካ ድርጅቶች ስርዓቱን እንዲያወግዙልን የኢትዮጵያ ተቃዋሚ ኃይሎችን ጥሪ እንድታስተላልፍልኝ መልእክቴን አስተላልፋለሁ። የመልእክት ያስተላለፉት መቶ አለቃ ዮናስ ደረበው ነው። እዚህ ነው የመጣሁት። አሁን እንደነገርኳችሁ ከዳላስ ቴክሳስ ነው የመጣሁት። ስሜ የሀረሩ ጋሻው ነው። በደርግም ጊዜ ገብቼ ነበረ። ይሄውም የትግራይን ህዝብ በተለይም ለትግራይ ህዝብ ትልቅ አስተዋጽኦ ያደረጉት ለረሃቡ የአሜሪካን ምክር ቤት አባል ኮንግረስማን እንደው የኢትዮጵያ ህዝብ ለማኝ ብቻ አይደለም ውለታ ብቻ ተቀባይ ብቻ አይደለም እንደው እና ውለታ መላሽም ነው። ስለዚህ በስማቸው እንደው አንድ ነገር መንገድ እንኳን እንጥራ። አንድ ሁለተኛ ነገር ኢትዮጵያ ተቆራጣ በቃ ህዝብ ሁሉ በጣም አዳጋች ሁኔታ ላይ ነው ያለው ሲባል ሩቅ ሆኜ ከማይ እስቲ ያቻደኩባትን በነጻነቴ ያደኩባትን አገር ቀርቤ ሄጄ ልጅ ሁሉ ነገር ብዬ ነው በጊዜው እየገባሁት እና የህፃናቱ ማሳደጊያ መጠለያ ድሮም የነበረ ነው ሄጄ የተሰራ አይደለም እና እሱን በጊዜው የነበረው መንግስት በእነሱ ፍቃድ እንደው መንገድ ከሚባል የህፃናት ማሳደጊያ እንዲመጠለያ ስላለ እሳቸውም ይረዱ ስለነበር እነሱ ብለው በእነሱ ፍቃድ የህፃናት ማሳደጊያ በሰውየው ስም ተደርጎ ተመለስኩና እንግዲህ አገሬን ጉዳይ ከዜግነቴ የሚጠበቅብኝን ቁጭ ብዬ ሳላይ ሁሉም ነገር አድርጋለሁ እና ይሄኛው ደግሞ እንግዲህ መጣውበት ይሄን ይመስላል። ሸዋ ነው ደብረ ብርሃን ትናንትና ምናልባት ተጫዋች ሰምቻለሁ። ጠራ ምድር ይባላል። እናቴ ደግሞ እዛው ደብረ ብርሃን አለፍ ብሎ አርማብር ስለነበረው ነው አንቺ ጠርማብር ጠራ ኦኬ ጠራ የሚባል ቦታ አለ። ጠራ ደግሞ ጠራ ላላ አርጎ ጠራ ኦኬ የሚባል የአባቴ ሀገር እናቴ ጅሩ ናት። እዛው አጠገብ ላጠገብ ናቸው። ብዙ ርቀት የላቸው። ሸዋ ነው ትውልዴ፣ ግን ተወልጄ ያደግኩት አዲስ አበባ ነው። የመቶ አለቃው ወንድሙ መልጋርደ ይባላል። እሺ ወይዘሮ ሀረሩ ጋሻው መቼም ከልብ ነው የማመሰግነው። ድሮ የምታውቂውን
ያደግሽበትን ያሳደገሽን ሰራዊት የመጨረሻ ድል ለማወቅ ከረጅም ጊዜ ሀሳብ በኋላ ዛሬ ድል አድርገሽ ተሳክቶልሽ ያውም በሚፈራ አይነት ሁኔታ ባለንበት ጊዜ እዚህ ባለው ሁኔታ ማለት ነው ኤርትራ ውስጥ ገብተሽ እኛን ለማግኘት በመጣርሽ ደግሜ አመሰግናለሁ። ምናልባት ቀደም ብለሽ እንደገለጽሽልን ሁለት ታላላቅ ዓላማዎች እንዳሉሽ ነው የሰማነው። አንዱ የቀድሞ መለዮ ለባሽ የት ደረሰ፣ ሁለተኛው በኤርትራና በኢትዮጵያ መካከል የሚካሄደው ጦርነት ለምን በሰላም አይፈታም፣ ለምን በሰላም አያልቅም? እነኚህ ሁለት ጥያቄዎች የሁሉንም ልብ የሚነኩና ሁሉም ሰው በተለይ አሁን ያለንበት ሁኔታ ይሄ በሁለት ሀገሮች መካከል ያጋጠመው ጦርነት በሰላም እንዲያልቅ እንኳን አይደለም ያደገ አንጎል ያለው ሰውና ህጻናቶች በየመንገዱ በየትምህርት ቤቱ ሰላም ነው የሚሉት። ይሄ ደግሞ የኢትዮጵያና የኤርትራን ህዝብ ጉዳይ ከዚህ ውጭ ያለ አስተሳሰብ የለም። ወደ ዋናው ነጥብ ልመለስና ቀደም ብለሽ ከጠየቅሻቸው ጥያቄዎች ውስጥ የኢትዮጵያ ሰራዊት ወያ የነበረ መለዮ ለባሽ አልተዋጋም፣ ብረቱን አስቀምጦ ጠመንጃውን አስቀምጦ ነው እጁን የሰጠው ይባላል። በጣም የሚያሳዝን በባህሪው ወታደር ሊዋጋ ጦር ሜዳ ከገባ ሳይዋጋ እጁን የሚሰጥበት አልታየም፣ ሊታይም አይችልም። የኢትዮጵያ ሰራዊት ከኃይለ ሥላሴ ጊዜ ጀምሮ በደርግም ስርዓት አሁንም በወያኔ ስርዓት በጦርነት ውስጥ ነው ያለው። እንዲህ አይነት ልምድ ካለው ለምን አሁንስ የሚዋጋው ሰራዊት ታዲያ ጠመንጃውን ቁጭ አድርጎ እጁን አይሰጥም? እሱ ቢሆንማ አቋራጭ የሰላም መንገድ በሆነ ነበር ለማለት የፈለኩት። ምናልባት ራሴን አላስተዋወቅኩም፣ ይቅርታ አድርግልኝ። እሸቱ ኢብራሂም እባላለሁ። በወሎ ክፍለ ሀገር ደሴ ከተማ ነው የተወለድኩት። ከዛም በ77 በአውሮፓ 66 በኢትዮጵያ ነው ጊዜው ረዘመ። ያን ጊዜ ነው ተቀጥሬ የመጣሁት። የኃይለ ሥላሴ መንግስት በመውደቅ ደርግ ገና አስተናበሪያ ደርግ ተብሎ በነበር ነው አስተናበሪያ ኮሚሽን በነበረበት ጊዜ ነው። ከዛ በኋላ ቀማሪ ተማርኬ እስከ 17 ዓመት እድሜ ነው፣ ወደ 18 ምናልባት ተሸጋገር ነበር ይሆናል። በጣም ልጅ እያለሁ ነው። ከዛ ጊዜ ጀምሮ እስከ ነጻነት ድረስ በሳህል በረሃ የኤርትራ በረሃዎች ያው ትግሉ የሚካሄድበት አካባቢ በምርኮኝነት ነበር የቆየ ነው እና ከተነሳ ጥያቄ ውስጥ መሳሪያቸውን አስቀምጠው ነው እጃቸውን የሰጡት ከተባለ በየጊዜው እናስታውሳለን። መጀመሪያ ናጥፋ የነበረው ሰራዊት ዋይ የጥላሁን ገሰሰ ዘፈን ምርጫ እየመረጠ እያዘፈነ በነበረበት ጊዜ እሱም ዋይ እያለ ነው እስከ መጨረሻ ተዋግቷል። ከዛ በኋላ አንበርካካ የሚባሉ ቦታዎች አፋበት፣ ምጽዋ በከፊል በቀመሃሬ ደረጃ በደረጃ ህዝባዊ ግንባር የኤርትራን ከተሞች ነጻ ወጣ። ታዲያ ምን ደረጃ በደረጃ ነጻነት ከተሞችን ነጻ ማውጣት ምን ላስፈለገ ነበር? እንደዛ ቢሆንማ በ77 ዓመተ ምህረት እንደ አውሮፓ አቆጣጠር ኤርትራ ነጻ ወጣች። ከዛ በኋላ የመጣ እየጎረፈ ኤርትራ ውስጥ ያለቀው ሰራዊት ደግሞ ባላለቀ። ያን ጊዜ ነበር የኢትዮጵያ ሰራዊት የኃይለ ሥላሴ ሰራዊት ነው ነበር አለ የተባለ ሰራዊት አለቀ። የኤርትራ መሬት ሁሉም ጠፋ። ከዛ በኋላ ወደ ዞናች መጣ፣ ብሔራዊ ጦር መጣ፣ አዲስ እየተቀጠረ ተራራ ምናምን ስፔሻል ፎርስ ገብ ይሄ ሁሉ መጥቶ በኤርትራ ውስጥ ቀልጦ ቀረ፣ ተበላ። አልተዋጋም። ይሄ ነው አልተዋጋም የሚያሰኘው። አልቻለም። ተዋግቷል፣ ግን አልቻለም። ህዝባዊ ግንባር ሰራዊት ደረጃ በደረጃ እንዳልኩት ሀገሩን ነጻ በሚወጣበት ጊዜ ደረጃ በደረጃ ያም ሰራዊት በዛ ልክ አልቆ መጨረሻ ተስፋዬ ገብረ ኪዳን ነው እሱ ባወጀው አዋጅ መሰረት ነው ሰራዊቱ እጁን የሰጠው። አልተዋጋም ትላለህ። አይተነዋል እኮ ከአስመራ ተነስቶ እስከ ሱዳን ድንበር ድረስ እየተዋጋ ግማሹ ሱዳን ገባ፣ ግማሹ ደግሞ እስከ ሱዳን
ከአስመራ እስከ ሱዳን ባለው መንገድ እንግዲህ ስንት ኪሎ ሜትር ነው መገመት ትችያለሽ? ታንኩ፣ ወታደራዊ መኪና፣ ብረት ለበሱ ከነ ሰራዊቱ ረግፏል። በአይናችን አይተናል። አልተዋጋም። አስመራና አካባቢዋ የነበረ ሰራዊት መጨረሻ ላይ በአይናችን ያየነው እኛ አካሉ ስለሆነ የዛ ሰራዊት ከረን ላይ የተሰበሰበ ምርኮኛ ነበር። ኢላባሬል የተሰበሰበ ምርኮኛ ነበር። ደቀ መሀሪ የተሰበሰበ ነበር። እስከ 10,000 የሚገመት በአይኔ አይቼዋለሁ ከመጣ በኋላ እዚህ ሀገር አስመራ ናይ ጩኸት የሚባል አካባቢና አብዮት አደባባይ ተብሎ ይጠራ በነበረው አሁን መስከረም በሚባለው አካባቢ የተሰበሰበ ሰራዊት ነበር። ይህ ሁሉ ከየቦታው ስለተለቀመ ሲበታተን እየተዋጋ በየዱሩ በየሸንተሮ በየሸለቆ ሲዋጋ በየአቅጣጫ የተሰበሰበው እጁም ይሰጣል። ለምን በሙሉ አስመራ ተሰብስቦ እጁን ሰጥቶ የሚሆነው ነገር ተዋግቷል። ይሄ እኔ የምለው ለኢትዮጵያ ሰራዊት ጠላት ወይስ ናጥቂ የሆነ አካል የሚወራው ወሬ ብቻ። በአርዕስት ነጥዬ ለማየት የፈለኩት ሁለት ነገሮች ስለሚታወሱ እኛ ተማርከን በረሃ በነበርንበት ጊዜ ቅድሞ ወንድሙ ጠቅሶት ነበር። ቀይ መስቀል እኛን ከቤተሰባችን ጋር ለመገናኘት ደብዳቤ እንዲጻፍ መጻጻፍ እንዲደረግ ኮሚኒኬሽን እንዲኖር ህላዊ እንዲታወቅ ተፈቅዶ ከህዝባዊ ግንባር ቀይ መስቀል ገብቶ ደብዳቤ ጻፉ ካለ በኋላ ሳምንት ባልሞላ ጊዜ ውስጥ ደርግ ምርኮኛ የለኝም አላቃቸውም ብሎኛል። ስለዚህ እኔም ካሁን በኋላ የማደርገው ነገር የለም። የልብስ አንዳንድ የምግብ እርዳታ ይደረግልን ነበር። ከዛ በኋላ ሁሉ መንገድ ተዘጋ። ለምን ተዘጋ? እኛ ህዝባዊ ግንባር ነበር የምናስጨንቀው። ለምን ተዘጋ? እኛ የመጀመሪያ ወታደሮች አይደለንም ለዓለም። እኛ የመጀመሪያ ምርኮኞች አይደለንም ለዚህ ሀገር ይሁን ለዓለም። ምርኮኛ የትም ጦርነት የትም ሀገር ይካሄዳል። ምርኮኛ የትም ሀገር አለ። ቀይ መስቀል ይረዳዋል። መንግስት ደግሞ ይጣበቅለታል። ለምን ለእኛ ይሄን እድል እናጣለን ሲባል የውጭ ሀገሩ የሄዱ አውሮፓ ይሆን እንግሊዝ ሀገር ምርኮኛ እንደሌላቸው ስላሳመኑ ስለተናገሩ እንደዛ ብለው ቀይ መስቀል እጁ እንዲያወጣ ስለተገደደ በደርግ መንግስት ተካል። ይሄ አንዱ ነበር። ይሄ ሲቆጨኝ ይኖር ነበር። ዛሬ ደግሞ ሳይዋጉ ነው እጃቸውን የሰጡት መባል በጣም ያሳዝናል። አቅማችን እስከፈቀደ ተዋግተናል። አልቻልንም፣ ተሸንፈናል፣ ተማርከናል። ሀቁ ሌላውና ከበድ ብሎ የሚታየኝ ነጥብ ቢኖር ህዝባዊ ግንባር አሁን ደግሞ የኤርትራ መንግስት ይዟቸው ከነበሩት ምርኮኞች እስካሁን ድረስ በስራ አስቀምጦ መንገድ ያሰራቸዋል። መቼም ላላየ ማውራት ከባድ። እኛ እዚህ ሀገር አለን። ለምን እዚህ ሀገር እንኖራለን? አላትቀድሙ ወንድሙ ጠቅሶታል። እኔም የምጨምርበት ነገር ይኖረኛል። የነበረው ምርኮኛ በሙሉ ከየተሰበሰበበት አካባቢ በክብር በመኪና ተሳፍሮ የተሸኘ ወያኔ አዲግራት ከገቡ በኋላ በእግራቸው ሂዱ በየሀገራቸው ብሎ በእግር እንደበተናቸው አይደለም። እውነቱን ነው የምናገረው። እኔ ህዝባዊ ግንባር ኤርትራ መሬት ስላለ ህዝባዊ ግንባር ወይ ኤርትራ መንግስት እንዳስደሰት አልፈልግም። ያየሁትን አቅርማ አይደብቅም። ሄዷል፣ ተሸኝቷል። ምናልባት ታገኛቸው ይሆናል፣ ግድ የለም ለሁሉም ጊዜ አለው። እነ ኮሎኔል ግርማ ተሰማ አዲስ አበባ አግኝቻቸው ነበር። ሄጄ ነበር አዲስ አበባ አይቻቸዋለሁ። እና ሀጂ አሊ ጀነራል አሉ አዲስ አበባ ያገኛቸው ይሆናል። ኒያላ ሆቴል በክብር ተቀምጠው በተወሰነ ጊዜ ከኒያላ ሆቴል ወጥቶ ነው በክብር የተሸኙት። ማሰር ከፈለገ ህዝባዊ ግንባር የጦር በደለኛ ተብሎ ወይ የጦር ሜዳ ወንጀለኞች ተብሎ ሊጠየቁ የሚችሉ ተራ ወታደሮች አይደለም። እኛ አይደለም፣ እኛ ተራ ወታደሮች ነን። እኔ ተራ ወታደር ከሆንኩ 10 አለቃ ያዘኛል። ምን ማድረግ እንዳለብኝ ያዘኛል። ወታደራዊ ዲስፕሊን አለ፣ ወታደራዊ ሳይንስ አለ። በዛ ነው የምትመራው አውቃለሁ። እሱን ሳለቅ ወታደር አልነበርኩም፣ ስራ አልተሰጠኝም። ስለዚህ በዛ ስለምመራ 10 አለቃዬን እኔ ያዘኛል። 50 አለቃ 10 አለቃውን ያዘዋል። በእንደዛ መልኩ ነው የሚሄደው። አንድ ጄኔራል በዚህ ሀገር በነበረበት ጊዜ ስልጣን አለው። የተሰጠውን ደግሞ ስልጣን ስራ ላይ ያውላል። ታዲያ የጦር ወንጀለኞች ከተባለ ማን ነበር ወንጀለኞች መሆን ተብለው ሊያዙ የሚገባቸው? ጄኔራሎቹ፣ ኮሎኔሎቹ አልነበሩ? የጦር አዛዦች አልነበሩ? ቅጣ አድርግልኝ። አሁን ከዚህ መንግስት አስተሳሰብ ሳይሆን ከወታደራዊ ሳይንስ አኳያ ነው። እነሱ ነበሩ መጠየቅ የሚገባቸው። ህዝባዊ ግንባር እዛ በረሃ በነበረበት ጊዜ ለምርኮኛ የነበረው አያያዝ ይሄ ነው ብዬ መናገሩ ምናልባት
ይህን መንግስት ይህን ድርጅት ለማመስገን ሆኖ ሊሰማ ይችል ይሆናል። ያላየ ሰው ማን ነበር? አንድ ጋዜጠኛ አለም መዝገበ አንድ ኢትዮጵያዊ ነበር ብዬ የማውቀው ውጭ ከሚኖሩ ሁሉ አንድ እሱን ነበር። ያን ጊዜ በዛ አይናየው ነበር። እስካሁንም አስታውሰዋለሁ። አለም መዝገበ ከኛ ጋር መጥቶ ከተቀመጥንበት አሸዋ ላይ ከኛ ጋር ተንፏቆ አውርቶ ተጫውቶ ዶክመንቱን አዘጋጅቶ ሄዶ ነበር። አለም መዝገበ ግን ወደ ከተመለሰ በኋላ ጥሩ ድል እንዳላጋጠመው ነው አንዳንድ ሰዎች የሰማሁት። ተቃውሞ ነበር፣ በደርግ መንግስት ተቃውሞ ነበር። ስለዚህ እሱ አሁን አለም መዝገበ ብትሆን ኖሮ አንቺ አውርተን ባልጨርስ ነበር። አይቶታል። እንዴት እንኖር ነበር፣ ምን እንበላ ነበር፣ ምን እንሰራ ነበር፣ በደንብ አይቶታል። ስለዚህ እነኛ የጦር መኮንኖች ያልተጠየቁትን እነማንን ነው አሁን ነው ወይስ ሌሎች የጦር መኮንኖች ኖረው ከፍተኛ የጦር መኮንኖች እነሱ ናቸው አሁን መንገድ ይሰራሉ የሚባለው? እነማን ነበሩ? ከእነኛ ከሄዱ ሰዎች ላይ አስመራማ የነበሩት በአይሮፕላን ጠፍተዋል። ማን ያዛቸው? ስለዚህ እመኝም አትመኝም አስመራ ውስጥ አንድም ምርኮኛ የለም። ኤርትራ ውስጥ አንድም ምርኮኛ የለም። አካሄዱ ከቀድሞ ስለ ቀድሞ ነው የምናለው። አንድም ሰው የለም። መንገድ ተሰርቷል። ልክ ነው። ዳግመ ግንባታ ነው ይሄ መንግስት 7 ዓመት የቆየው 8 ዓመት ይሄ ጦርነት ከመጀመሩ በፊት ስቲል አሁንም እየተካሄደ ነው ያለው። ኤርፖርት ውስጥ ገበያ አይተሽ ይሆናል። ዋን ወይ አንድ እንትን የነበረው አንድ መስመር የነበረው መንገድ 2 መስመር ሆኖ ተሰርቷል። ከዚህ ከቤት አደባባይ ብለን ቅድም ስናገርበት ከነበረው ቦታ እስከ ጎዳይ ወደ ደቀ መሀሪ መውጫ ብሎኮ ድረስ ያለው አሁንም እየተሰራ ነው። ማሽነሪ ነው ግን የሚሰራው። የኤርትራ ህዝብ አሁን አንቺ ለኛ የምትናገር ቢሰማ ምን በተሰማው ህዝብ አስመራ ውስጥ እኮ እኔ ልተወስድ የሌላውን አውራጃ አስመራ ውስጥ እኮ ከኤርትራ ህዝብ እኩል እንዳውም እንጃ አንዳንድ አካባቢ በለጠው የዞን ደረጃ ከፋፍለን ብናየው አንዳንድ አካባቢ ከኤርትራ ህዝብ በላይ የኢትዮጵያ ህዝብ የሚኖርበት ቦታ አይተሽም ከሆነ እንጃ ምናልባት የጊዜ እጥረት አለ። የሚበዛው የኢትዮጵያ ህዝብ ነው። እስኪ እዚህ መንገድ የሚሰራውን የኢትዮጵያ ምርኮኞች እስካሁን ድረስ ታስረው መንገድ ይሰራሉ ተብሎ ሲነገር ትንሽ አያሳፍርም? 9 ዓመት አሳልፈናል። እኛ 9 ዓመት እድሜ ለኤርትራ ህዝብ፣ እድሜ ለኤርትራ መንግስት እዚህ መኖር በመረጥንበት ጊዜ እንደየአቅማችን እንደየምንችለው አንዱ መኪና ያሽከረክራል፣ ሌላው እንደነ ወንድም ለምሳሌ ኤሌክትሪክ እንደየአቅማችን ሰርተን እንኖራለን። ያውቃል የኢትዮጵያ ህዝብ እዛ ያለው ብዙ ጓደኞች ብዙ ዘመዶች አፍርተናል። ከመጣም በኋላ በኢትዮጵያዊነታችን 1-2 ቢመጡና ከዚህ መካከል ቢናገሩ ከኛ ጋር እንዴት ይሆን ነበር? ስለዚህ ለማለት የፈለኩት እንኳን በባርነት መኪና መንገድ የሚሰራ እዚህ በዞራ ሀረር ይቅርታ አድርግልኝ የማውቀውን ነገር ከመናገር ወደ ኋላ ማለት ስለማልፈልግ ነው። እዚህ ከተማ ውስጥ እንዳልኩት ቀደም ብዬ የሚበዛው አንዳንድ አካባቢ በተለይ የሚበዛው የኢትዮጵያ ህዝብ እንደ ወያኔ እኮ ከኢትዮጵያ ህዝብ አልተባረረም። የኢትዮጵያ ህዝብ ነጋዴውም ሰራተኛውም አለ አስመራ ውስጥ ነው። እነሱስ ከዚህ ለምሳሌ ተባረው አዲስ አበባ ለገባውም አላየኋቸውም። ግን ያየው ሰው ሁሉ አብዛኛው መቼም ጊዜ የሰለጠነ ነው። በስልክ የደወልክ ምን ትላለህ። በዛ ላይ በግልጽ ደግሞ ፎቶግራፋቸውን ሁሉ አንስቶ ያመጡልኝ ሰዎች አሉ። ከዚህ አልተባረሩም ለምሳሌ ካልክ እንዴት የሚለው እዛ ተባረው ከነሚስቶቻቸው ልጆቻቸው ሚስቶቻቸው ስለሆኑ አባረዋቸው እዛ እንትን ስር ቁጭ ብለው ከሚለምኑት በላስቲክ ውስጥ ቁጭ ብለው ከሚለምኑት ሰዎች ከዚህ ሄዱት እንደዛ ነው የሚኖሩት የሚለምኑት። እውነቱ ከዚህ ሄዱት መንግስት የለም መንግስት እነሱን እንትን የሚል ያው እንደ ጠላት ቅድም ብትነጋገር ነው። በዛ መሰረት ስለሚታዩ የተቀበላቸው ሰው የለም። ጊዮርጊስ አካባቢና ሌላ ቦታ አሁን መከኒሳ አካባቢ ደግሞ ተብሏል። በላስቲክ ውስጥ ሆኖ ሚስቶቻቸው ኤርትራያኖች ስለሆኑ ወታደር አግብተው ኢትዮጵያን ወታደር የደርግ ወታደር የጃኒ ወታደር አግብታችሁ ትኖሩ ነበር ተብለው እንደ ጠላት በመታየታቸው አስወጥቷቸው መጀመሪያ እንደውም እነሱ ናቸው ወጡት እና አስወጥቷቸው በላስቲክ ውስጥ የሚኖሩት ወታደሮች
በአጠቃላይ ማዕረግ ሳለኝ የኤርትራ መንግስት ያስወጣቸው ናቸው እና ያ ስለሆነ የሚባለው ታዲያ ካላስወጣቸው እንዴት እዚህ ጋር በተረዳኝ እንዴት ኦኬ ይሄ የመቼውን ሌሎቹን ሰዎች ጠያቄ አሁን ጦርነቱ ከተጀመረ ወደዚህ ወይስ ድሮውን ነው የምንነገር? ይሄ ነው መጀመሪያ እንደገቡ እና እሱን አስመልክቶ እንግዲህ አንዳንድ ሰዎች ኮሎኔል አሰፋን ማነጋገራቸዋለሁ ሌሎቹ ሰዎች እንዳስረዱኝ አስረድተውኛል እንዴት እንደሄዱ። ከዚህ የሚሄዳቸው ሄደዋል። በእርግጥ እዛም የሚኖሩት በላስቲክ ውስጥ ነው። ተረድተኛል። እኔ ታውቀው ነገር በአሁኑ ጊዜ የተደረገው ሁኔታ ነው የምናገር ያለው። አልጠፋውም። በጦርነት ከሆነ ውጤቱን አይተነዋል። የሚያሳዝነው በጣም የሚያስለቅስ ነገር ቢኖር ግን የኢትዮጵያ ሰራዊት በኃይለ ሥላሴ ጊዜ ሞት፣ በደርግ ጊዜ ሞት፣ አሁን ሞት ለሞት የተፈጠረ የሰው ልጅ መሆን ብቻ ነው። ሰራዊቱ ብቻ ነው ተማም በመጨረሻ ሳይተናል እኮ ሁሉ ነገር በቴሌቪዥን አይተናል። የቢቢሲ የሲኤንኤን ጋዜጠኞች ሁሉ ገብተው ነበር። ያነሱትን ፊልም አይተናል። ወታደሮች ብቻ ነው የሞተው እዚህ ጾረና ግንባር። ጥይት ታቀብላለህ፣ ቁስለኛ ታነሳለህ ተብሎ የገባው ህዝብ እንዳለ ነው የረገፈው በከባድ መሳሪያ። ለምን? ለጦርነት ነው ለኢትዮጵያ ህዝብ የተፈጠረው። ለሞት ነው የተፈጠረው። ነው እሱ ህይወቱን እያጠፋ እሱ አካሉ እየጎደለ ለጥቂት ሰዎች መብያ እስከ መቼ? የጥቂት ሰዎች ማዕድ ማድረጃ ሆነች ኢትዮጵያ። ይህ ሁሉ ሳይቀር ድሮ የቀረ ዓለም ሰልጥናዊት ደረጃ ባለችበት ጊዜ አሁን እኮ ቦርደርን ለማጥፋት ድንበር ለማጥፋት ነው ዓለም የምትሯሯጥ ያለችው። ዩሮ ምን ገንዘብ አስፈልጋቸው? አንድ ገንዘብ አላቸው ነው ለአውሮፓ የራሳቸው ራሱን የቻለ ገንዘብ ምን አስፈልጋቸው ነው? ወደ አንድ ለመሰባሰብ አንድ መንገድ እኮ ይሄ ቦርደር ማጥፊያ የሰው ልጆች የመሰባሰብ ዓለምን አንድ ለማድረግ ጥረት በሚደረግበት ጊዜ ኢትዮጵያ ግን ወደ ጎሳ ተከፋፈለች። የታለ የኢትዮጵያ ካርታ? የኢትዮጵያ ካርታ አሁን ቢታይ እንደው አዘጋጅቶ የሚያመጣ ሰው ቢገኝ እኮ ወንፊት ኦሮሞ የራሱ መንግስት፣ ትግራይ የራሱ መንግስት፣ አማራ የራሱ ፈልጎ ነው የራሱ መንግስት እንዲያውቁ ህዝብ ከመቼ እኔ አውቀዋለሁ እኮ ኢትዮጵያ ህዝብ ጥሩ አድርጌ ማነሽ የት ሀገር ነው የት ትውልድ ነው የሚል ሰው አልነበረም። አመት በዓል መጣ፣ ሰርግ መጣ፣ ሀዘን መጣ፣ ተቃቅፎ አንድ ዳስ ውስጥ ለሀዘኑም ለሰርጉም ለደስታው አንድ ዳስ ውስጥ የሚያልፍ ህዝብ ነው ነበር። ከወሎ ተነስቼ ሀረር ብገባ ከትግራይ ተነስቶ ጎንደር ቢገባ ማንህ የሚረሳው አለ። አሁን ግን በየክልል የምን እስር ቤት ነው? ምን አስፈለገ? አይተነዋል። 7 ዓመት እኔ በሀቅ የሚያስደስት ህይወት ያሳለፍን የምንለውን 7 ዓመት በረሃ ካሳለፉት 11-12 ዓመት ጋር ነጻጽሬ ሳየው የአሁኑ ይዘገኝ። በዛች 7 ዓመት ውስጥ ግን ጥሩ ነገር አለ። ነጋዴው ያለ ፓስፖርት አዲስ አበባ ደርሶ ይመጣ ነበር። በዛ ቋርጦ ኬንያ ይሄድ ነበር። የኢትዮጵያዊው ነጋዴ መጥቶ እዚህ የኢትዮጵያን ኢንፍሉዌንስ ማየት እንዴት ያስደስት ነበር። ሌላው የስርዓቱን ጉዳይ ረስተህ ምክንያቱም የህዝቡን ግንኙነት የህዝቡን ፍቅር ስለምታይ ትጽናናለህ። በዛን ጊዜ አንተን ለማቆም ሳይሆን እንደዛ ደልቷቸው ይኖሩ የነበሩት በቢዝነስ እንትን ብለው የነበሩት የትግራይና የኤርትራ ነጋዴዎች ብቻ ናቸው እንጂ ሌላው ኢትዮጵያዊ አንገቱን ደፍቶ ነበር ይባላል። አንድ ሁለተኛ ነገር ደግሞ በአዲስ አበባ ውስጥ ለምሳሌ ወይንም በተለያየ እንትን ውስጥ ጠቅላይ ግዛት ውስጥ ስልጣኑን ይዘው እንዳሉ ተባረውም ከመጡት ነግረውኛል። እኔ አዲስ አበባ አልኖር እንጂ ሁሉን ነገር እንግዲህ ኢንፎርሜሽኑ አለኝ በደንብ። መቼም እንግዲህ በአይን ያየሁ አልላችሁም፣ አላየሁኝም። ግን እውነት ደግሞ እንደሆነ ከኢትዮጵያ ሕዝብ የበለጠ እማምነው አይኖርም። በኢትዮጵያ ሕዝብ ችግሩ እዛ ላይ ስለሚደርስበት እና በዛን ጊዜ እነሱ ስልጣኑን ሁለቱ ብቻ ይዘው ሕዝቡን በተለይ የአማራውን ሕዝብ ብዙ በደል እንደበደሉትና ብዙም እንደተጨፈጨፈ ነው የሚነገረው እና የኢትዮጵያ ህዝብ ሁሉም ደስ ብሎት ለምሳሌ አንተ እንደዚህ በምትልበት ጊዜ የእነሱንስ ያንንስ ታየዋለህ ወይ? ታውቀው ነበር ወይ? ይሰማህ ነበር ወይ? መቼም አንድ ለምሳሌ ሌላ አንድ ቦታ ለመግለጽ የምፈልገው እኔ ራሴ ብዙ እንትን ውስጥ ገብቼ የነበረ ኢትዮጵያን ኤርላይንስን ብንመለከት እየወደቀ እያለ ኤርላይንሱ ዝም ብዬ ላለማየት የኤርላይንሱ ዋና ስራ መሰረት ለምን ጥሩ ፓይለቶች እንዴት ኢትዮጵያ አላት ተብሎ በተለያየ ጊዜ በዓለም ኤርላይንስ ካምፓኒዎች እንትን የተሰጣት አዋርድ አላት እና የኢትዮጵያን ኤርፎርስ የመሰረተው
ጥቁር አሜሪካን በባዶ እግሩ የኢትዮጵያ ወታደር እየሄደ ያስተማረ ነው። ጣሊያን ከመምጣቱ በፊት ከጃኒ ጋር ሆኖ እሱን የመሰረተው እና እሱን ወድቆ የኤርላይንሱ የትግራይ ሰይ ማን ነው የሚባለው የስዩም ማን ነው ይሄ ውጭ ጉዳይ ሚኒስቴር ሆኖ ይመስለኛል፣ አላስታውስም አሁን ብቻ ረስቼዋለሁኝ። እና በጊዜው እሱ የበላይነቱን ይዞ የዛን የሚያክል ምሌ ፓሴንጀር ኤርላይንስ አስተዳድሮ በዛ ደረጃ አያውቅም፣ እውቀቱም የለውም። እየወደቀ ሲሄድ የአውሮፕላኑ ኤርላይንሱ እንትን አማራውን በተለይ እያጻፉ ሲያስወጡት በአማርነቱ የወጣ አማራ ብዙ አለ። ሲያስወጡት ከየስራው ከዛ ቦታና ትግራይና ኤርትራዊው ነበር ቦታውን የያዘው እና ያ ትክክል አለመሆኑን ለማስረዳት ያ የኢትዮጵያን ኤርላይንስ መሰረት የሆነውን ጥቁር አሜሪካን እንትን ምንድነው ሽልማት ቢሞትም በመስጠት በዛ በእንትን ውስጥ ዶክተር ጌታቸው ኃይሌ እሳቸው ባሉበት ሚኒሶታ አምጥተናቸው ያንን አድርገናል። እና ይሄ ሁሉ ምን ለማለት ፈልጌ ነው፣ የወደቀው ኤርላይንሱ እየወደቀ እንደዛ እያለ የሚያውቁት አማሮች ስራውን አስወጥተዋቸው በአማርነታቸው የደረሰበት ጊዜ ነበርና በዛን ጊዜ በእኔ አስተያየት ሁሉ ኢትዮጵያዊ ቦታ አልነበረውም። አንድ ፓስተር ኢንስቲትዩት ውስጥ ለምሳሌ አንዱ ኤርትራዊና አንዱ ትግራይ ተጣልተው ተገዳድለዋል በዚሁ በስልጣን የተነሳ እና እንዲህ አይነት ነገር ሁሉ ነበረና አንድ ላይ ሁሉም ደልቶት በዛን ጊዜ ደስ ብሎት እንደ ልቡ ኖሯል ለሚለው ትግራዮች እድሉን አልሰጡም። ቦታ ነው ለሁሉም ኢትዮጵያ በኤርትራ ሕዝብ እንደሰጡ። በመጨረሻ ለመምጣት የምፈልገው የመጣሽበት ዓላማ ይሄ መሆኑ ከታወቀ እኛ ያለንን ተናግረናል። አንድ መጨረሻ ለምፈልገው ኢትዮጵያ የተማረ ሰው አላጣች። ቀደም ተናግረሻል። ብዙ ድርጅቶች አሉ። እናውቃለን፣ እናውቃለን፣ በመጠኑ ቢሆን እናውቃለን። ግን እኔ እነኛን ድርጅቶች ለመንቀፍ ለማንቋሸሽ አይደለም። ዘገዩ፣ በጣም ዘገዩ። ሁልጊዜ በልመና ብቻ የሚመጣ ነገር ደግሞ እንደሌለ መታወቅ አለበት። ብዙ ትግሎች በዓለም ውስጥ አልፈዋል። ብዙ የትግል ታሪኮች አሉ፣ ተጽፈዋል። ኢትዮጵያውያን ምሁራኖች ደግሞ ጥሩ የሚጽፉ ሰዎች ናቸው። ጥሩ የሚያነቡ ሰዎች ናቸው። ጊዜያቸውን ሁሉ በትምህርት ያሳለፉ ሰዎች ናቸው። ምን ሆነው የኢትዮጵያ ሕዝብ ችግር ላይ ይኛል ጊዜ ነው ሰው ምን ሆኖ ምን ነካቸው? ስለዚህ አሁንም ቢሆን አደራ የምለው ይበቃል፣ ጦርነት ይበቃል፣ እልቂት ይበቃል። የኢትዮጵያ ሕዝብ ሁልጊዜ እኔ በቅርብ እከታተላለሁ አለኝ። እዚህ ሀገር እኮ ነፃ ነው። የኢትዮጵያን ቴሌቪዥን ትከታተላለህ። ቤቴ ልወስድ ይችላል አለችኝ። በመጠኗ የኢትዮጵያን ቴሌቪዥን ልታሳይ የምትችል አያለሁ። ማታ ማታ እከታተለዋለሁ። ሁልጊዜ የሚነገረው ነገር በሙሉ ለኢትዮጵያ ሕዝብ መጋረጃ የሚዘረጋ ብቻ፣ ከመጋረጃ በኋላ የሚያስቀምጥ ፕሮፓጋንዳ ብቻ፣ ከመጋረጃ በኋላ ጆሮውን በጥጥ የሚደፍን አይነት መግለጫ ብቻ ነው የሚሰጠው። ለምን ሀቁ አይነገረው? ስንት ሰራዊት አለቀ? ለምን አይነገረው? ከወያኔ ጋር ስታገል የነበረው ታዲያ እኮ እነማን ተሰዉ፣ እነማን ለሀገር ጠፉ የኢትዮጵያ ሕዝብ አያውቅም። የገባው ገብቷል፣ የቀረው ቀርቷል ማለት ነው ተባለ። የኤርትራ መንግስት ግን የእያንዳንዱን በር እያንኳኳ ለእያንዳንዱ ለተሰዋ ታጋይ ሰርቲፊኬት ሰጥቷል። የእንባ ማበሻ ገንዘብ ሰጥቷል፣ አድሏል። በየቤቱ ለእያንዳንዱ ታጋይ ለተሰዋ ለቤተሰቡ የሚገባውን አግኝቷል፣ አረጋግጧል፣ ተረድቷል። በወግ በህግ በስርዓት ተረድቷል። እንደገና ያ ሲገርመን እያለ አሁን ደግሞ በሺህ የሚቆጠር ሰራዊት አለቀ። የኢትዮጵያ ሕዝብ ግን እስካሁን አንድ ሰው እንደሞተ አያውቅም። አሸነፍ ላደረግ ባድመን ያዝ እሱ አይደለም። ጦርነት ልታሸነፍ ልትሸነፍ ያለ ነው ባህሪያዊ። ስንት ሕዝብ ግን አልቋል። ስንት ወታደር ረግፏል። አይተሽዋል አላየሽውም አላውቅም። ቅድም ብዬዋለሁ። ጾርና ግንባር የተረፈረፈ ሬሳ ሰብ ቆርጦ ግንድን እንኳን ስትቆርጣ ስትጥለው በመሬት የተተከለን ግንድ እንኳን ቆርጣ ስትጥለው አንድ ወደዛ አንድ ወደዚህ ነው የሚወድቀው። ያ ሰራዊት ግን በአንድ አቅጣጫ የተረፈረ ምን አይነት የጦር ሰት ስለሆነ ፕሪሚቲቭ ድሮ ጦርና ጋሻ ይዘህ በፈረስ መተህ በየመጣህበት ተገልብጠህ እንደምትሞተው እነዛ ነው ያልቀው ሰራዊት። ስለዚህ ይሄ ይታያቸው። አይታገሩም አላልኩም። ሁሉም በውጭ ያለው ምሁር የነ መለስን ስልጣን
አምኖ አሜን ብሎ ተቀብሎታል አልልም። እኔ ግን ፍሬ አላየንም። ለመጀመሪያ ጊዜ መጥተሻል፣ ወታደሮች የደረሱ ነገም እዚህ ያሉት ምርኮኞች ታያቸው ይሆናል። አይተሽ ደግሞ እነዚህ ሰዎች በምርኮ ላይ ነው ያሉት፣ ነገ የት ሄዱ ይሆን ብለሽ እንድታስቢ ትገደጃለሽ። ይህን ያውቃሉ። ይህንን የሚያውቁ ከሆነ ተኝተዋል፣ ጊዜ እየፈጁ ነው። የአቶ አብርሃም ላይ ያየህን ኢንተርቪው ሰምተነዋል። ከሀስከፈ ተከታትለነዋል። ጥሩ ነው፣ የሚደገፍ ነው። በዲስኩ ማለፍ ግን የለበትም። በዲስኩ ማለት ምን እንደሆነ አልሰማውም። ምን እንዳወራ በዝርዝር ሰምተናል። በጣም ጥሩ ነው። ከ10 ዓመት በፊት ማስታውሳለሁ እኔ በረሃ እያለሁ ሰምቼዋለሁ። ከወያኔ ገብቶ አሁን ከአንድ ላይኛው ስልጣን ላይ ከነበሩት አንዱ እሱ ነበር። ከአንድ ከሁለተኛው ሰው ጋር ነው የገባው። ስሙን አሁን አላስታውሰውም። 10 ዓመት አድርጓል። ያን ጊዜ ካርታ ይዘጋጅ እንደነበረ በባህልና ዜና ምናምን የወያኔ አንድ ተቋም ውስጥ አንድ አዲስ ካርታ ይዘጋጅ እንደነበር፣ ያ ካርታ ታላቋን ትግራይ ለመመስረት እንደነበረ ካርታቸው ደደቤት ውስጥ እያለ ዜና አዲስ አበባ ደርሶ ነበር። ሳህል ሰምተናል። ያንን እንዲህ ይደረጋል፣ እንዲህ ማሰባቸው እንዲህ ሊሆን ነው፣ የኢትዮጵያ ሕዝብ ይህን ይወቅ። ለጋዜጠኛው ብሎታል። እመናት፣ እኔ ብርሃን ያየ ነገ በፈለገ ቦታ ሄጄ መኖር የሚችል ሰው ነኝ ብሎት ነበር ለጋዜጠኛው። ነበርኩ ሲናገሩ እኔ በገባሁበት ጊዜ ታየ ሰሚ አጥቶ ነው እንጂ ብሏል። ያን ያየውን ነገር በሙሉ አሁን የተናገረው ነገር በሙሉ አሁን በተግባር አየ ነው። እሱም ደገመው ትናንት ብያችሁ ነበር። አሁን ተደረገ። ይሄ ነው። ስለዚህ የኢትዮጵያ ሕዝብ ከሀቅ ውጭ ነው ያለው፣ ተሸፍኖበታል ሀቁ። ይህን ነገር ለማሳወቅ መጣር አለብን። እንዳንቺ 3፣ 4፣ 5 መምጣት አለባቸው። ሀቁ ማጣራት አለባቸው። ነገር እኮ አንቺ ምናልባት የሚያምንሻል የማያምን ሊያምንሽ ይችላል። ግን በአጠቃላይ ስንመለከተው እኔ ቅድምም ጠቅሼልሻለሁ፣ ቲፒኤልኤፍ ሬሲስት የሆነ ሪጅም ነው። የዘር አመለካከት ያለው ከአዲግራት ምርኮኛው ሲሄድ ትግራዩን አውጥቶ በመጀመሪያ ደረጃ በተገኘው መጓጓዣ ወደ የአውራጃው የላካቸውና የቀረውን ግን የዝናብ መጫወቻ በሆነ እንትን ውስጥ በረሃብ በተቅማጥና በወባ እንዲያልቁ ያደረጋል። ከዛ ውስጥ እንደገና የጦር ሜዳ ወንጀለኞች ብሎ ወደ ጦር ላይ የወሰዳቸውና የጠፉ ናቸው። አሁን አንቺን የሚያደክምሽ ስለ ጦር ላይ አሁንም ደጋግሜ እነግርሻለሁ። አሁንም ደጋግሜ የምልሽ ጦር ላይ የነበሩ ከፍተኛ የጦር መኮንኖች፣ መስመራዊ መኮንኖች፣ የበታች ሹሞች፣ ወታደሮች የት ደረሱ የሚለውን ጥያቄ እዛ ላሉት እዛ ይህንን ወሬ ለሚያናከሱት ጠይቂያቸው። በቂ መልስ ከእነሱ አቅጣጫ ያገኛሉ የሚል ስሜት አለኝ። ሄደዋል። ከምርኮኞቹ ደግሞ አንዱ እኛ ነን። እኛ ግን የነበረው ሁኔታ ያ የቲፒኤልኤፍ አመለካከት ሜዳ እየመጣ በጎሳ እየለየ ለትግል ይወስዳቸው ነበር እና እናያለን በዓይናችን። ትግራዩን ይወስድ ነበር። ትግራዩን ለምን ለኢትዮጵያ የቆመ ከሆነ ለምን ትግራዩን ይወስዳል? ሌሎቻችን ኢትዮጵያ አይደለንም ወይ? አሁን የሚደረገው ድርጊት ራሱ የደርግ አንድ አሳፋሪ ስርዓት ነበር። የዛሬው ደግሞ የኢትዮጵያን ሕዝቦች ራስ የሚያስደፋ መንግስት ነው። የኢትዮጵያን ሕዝቦች የክብረ ህሊና የሚነካ መንግስት ነው። ዶክመንት አለ። ዶክመንት አሁን ሰፊ አለ፣ ብዙ አለ። አሁን ቅድም እንዳልሽው አላረካኝም ትንሽ ነው ያልሽው፣ አሁንም በብዙ አለ። ግን ከየት ነው የሚገኘው ይሄ ዶክመንት? እነሱ ሄደዋል። አዲስ አበባ አሉ፣ በተለያየ የኢትዮጵያ ክፍላት ሀገር አሉ፣ በመለመን ላይ ይገኛሉ። የ7 ዓመት ደሞዝ እንሰጣቸዋለን፣ ተመለሱ፣ ክተቱ ተብለው የገቡ አሉ። በዛብህ ጴጥሮስ ራሱ አንድ ማስረጃ ነው። ከከፍተኛ መኮንኖች ጋር ነበረ፣ ሄደዋል። ተመልሶ መጣ እንደገና ለሁለተኛ ጊዜ፣ ለሁለተኛ ተልእኮ፣ ለሁለተኛ ጥቃት ተያዘ። ይህ አንድ ማስረጃ ነው። ከሄዱት ውስጥ አንዱ ነው ማለት ነው። ልታገኛቸው ትችላለች። ለምን ከአሁን በፊት በነፃ ተለቀዋል፣ ሄደዋል። ከሄዱ በኋላ ተመልሶ የ7 ዓመት የተጠራቀመ ደሞዝ 7 ዓመት ተረስተው ነበር። መብታቸው አልተጠበቀም። የት ወደቃችሁ የት አላችሁ አልተባሉ። በቂም በጥላቻ በብሔር በአሌት ይሄ ጎሳ የጎጥ አመለካከት አለ እዛ ላይ። ከምን ተነስቼ ነው እንደዚህ የምልሽ? ከባዶ ተነስቼ አይደለም። እኛ አሁንም ወንድሞች አሉ፣ ሌሎችም አሉ። የኢትዮጵያ ኤምባሲ እዚህ አለ። አክሊሉ ይባል ነበር
አንድ አክሊሉ የሚባል ቀዳማዊ ጸሐፊ ይመስለኛል። ዋናውን አላገኘነውም። ጠይቀነዋል። በኢትዮጵያ ተመልሰን እኛ ስራ የምናገኝበት እድል እንዲሰጠን ብለን ጻፉ አለ። ጽፌያለሁ፣ ሰጥቻለሁ። መጨረሻ ግን ለማንኛውም ኢትዮጵያዊ ሄደህ መኖር ትችላለህ የሚል መልስ ነው ያገኘው። ጡረታ ምናምን የለም፣ የአገልግሎት መብት የለም፣ የጡረታ የለም። ዜን ምንድን ነው ማድረግ እኔ የምችለው? እኔ ማድረግ የምችለው የኢትዮጵያ ሕዝብ የነበረው የጊዜያዊ መሸጋገሪያ መንግስት ቲፒኤልኤፍ ነው። በስም ኢህአዴግ እሱ ነበር። ተረከበ። እዛ በዝናብ በብርድ ህመም ላይ ወደቁ ነበሩ። በወባ ህመም ያለቁ አሉ። እንደገና ከዛ ውስጥ ትግራዩን የዘር የጠባብ ብሔርተኝነት አመለካከት አለው። ያ አመለካከቱ እስካሁን ድረስ እያጠፋው ያለው ወደ ጥፋትም ጠርዝ ኢትዮጵያን ሊያደርሳት የቻለው በዚህ ነው። አሁንም ወደ ጥፋት ጠርዝ እያደረሳት ነው ያለው እና ትግራዩን ለይቶ ወደዛ አካባቢያቸው እንዲመለሱ አድርገው ሌላውን ረዥም ጊዜ ነው የወሰደበት። በመኪና ጓጉዞ ወደ ተለያዩ ክፍላት ሀገር ወደ ወለጋ፣ ወደ ባሌ፣ ወደ ሲዳሞ፣ ወደ አዲስ አበባ ለመላክ የነበረው ሁኔታ እኛ በቅርብ እንከታተላለን እና ይህንንም ጭብጥ ከፈለግሽ ደግሞ ወደ ኢትዮጵያ በምትሄጂበት ጊዜ ከዚህ የህዝባዊ ግንባር ምርኮኛ የነበሩ እዛ አሁን በመለመን ላይ ያሉትን ከጠየቅሽ ከዛ ነው የመጣሁት ካለሽ ከዛ መታችሁ የተሰፈራችሁ አዲግራት ከአዲግራት በምን አይነት ሁኔታ ተንቀሳቀሳችሁ ካለ ብለሽ ከጠየቅሻቸው ይህንን ነው ማስረጃ የሚሰጡት እና በዚህ መልኩ ነው የሄዱት። አንድ ሁለተኛ ጠፉ። በኤርትራ ምድር የገቡ የመለዮ ለባሾች ጠፉ ለሚባለው ከዚህ በሚሄዱበት ወቅት አዲግራት ላይ የጦር ሜዳ ወንጀለኞች ናቸው የሚላቸውን ይፈልጋቸው የነበረው የቲፒኤልኤፍ መንግስት ለቅሞ ወስዷቸዋል። አንድ ሁለተኛ ቲፒኤልኤፍ በኢትዮጵያ ውስጥ የደርግን ስርዓት ለመጣል በተለያየ ማዕዘን የነበሩትን በሚማርክበት ጊዜ ለቅሞ ሰብስቧቸዋል። እነዚህን ወስዶ በደቡብ ኢትዮጵያ ጦሌ የሚባል ቦታ ላይ አስፍሯቸው ነበር። እዛ ያችን በተማረኩ ጊዜ የለበሷትን ልብስ ሳይቀያር ሳይኖራቸው በረሃብ ህመም ሲታመሙ የሕክምና እንክብካቤ ሳይደረግላቸው እንዲያልቁ ተደርጓል። በጥይት ከመምጣት ይልቅ ተጠያቂ ላለመሆን በህመም ሞተ እያሉ የሚያደርጉት አንድ ሌላ የተመሰጠረ እንትን ነበራቸው። ቅድም ግን በህዝባዊ ግንባር እጅ በምርኮኝነት ወድቀን እያለ